ጃጊሶ ሰላም የጃጊሶ ቤተሰቦች ዛሬ ሻውሊን ቦይ የተሰኘውን አክሽን ፊልም ይዤላችሁ መጥቻለሁ። መልካምና አስደሳች ቆይታ ከጃጊሶ ፊልሞች ጋር ያሳልፉኝ እያልኩኝ በቀጥታ ወደ ገለጻው ገባለሁ። ሊ በሻውሊን ገዳሙ ውስጥ የሚማር የ6 ዓመት መነኩሴ ነው። በገዳሙ ውስጥ የኖረና በማርሻል አርት ህይወቱን ሙሉ የሰለጠነ ነው። በፊልሙ መጀመሪያ ላይ ሊ ወደ ገዳሙ ሄዶ ሊያደርገው ስላለው ነገር አማልክቱን ይቅርታ ይጠይቃል። እነሱን በመዋጋት ችሎታውን ማሳየት አለበት። በአጋጣሚ አንድ መነኩሴ ከአየር ላይ አጠቃው። ምንም እንኳን ጥቃቱ በድንገት ቢደርስበትም ሊ ወዲያው ሸሸ። መነኩሴው ሊን ወደ ግድግዳው ወረወረው። ነገር ግን ወደ ኋላ ተመለሰና ትግሉን ቀጠለ። ችሎታውን በማሳየት መነኩሴውም በርካታ ምቶች በአየር ላይ ይመታዋል። ከአፍታ በኋላ የመጀመሪያው መነኩሴ የተሸነፈው ሊ በተሸመነ የቀርከሃ ቅርጫት ውስጥ ሲከተው ነበር። ይህን ተከትሎ ሰይፍ በታጠቀው በሁለተኛው መነኩሴ ተጠቃ። ሊ ሽንፈትን ከመቀበል በቀር ሌላ ምርጫ እንዳይኖረው በማድረግ ተቃዋሚውን ትጥቅ ማስፈታት ይችላል። ከዚያም ወደ ሶስተኛውና የመጨረሻው መነኩሴ ቀረበ። በማሰላሰል ጊዜም እንኳን መነኩሴው ሊ ወደሱ እንደሚመጣ ይሰማዋል እና ሊን በሚያሳውር መንገድ መስታወቱን በትክክል ለመምታት የጸሎት ዶቃውን ይጠቀማል። ከዚያም ከአንድ ሰከንድ ባነሰ ጊዜ ውስጥ ሕፃኑ ተይዞ ወደ መሬት ይጣላል። መነኩሴው በመጨረሻው ምት ሊያሸንፈው ነው። ነገር ግን ሊ ተንሸራተተና ደረቱ ላይ መታው። ሁለቱ ብዙ ተፋለሙና በመጨረሻ ሊ እንደገና አሸነፈ። ወደ ቤተ መቅደሱ ይሰግዳልና ወደ ውጭም ይሄዳል። ተቃዋሚዎቹም በአክብሮት ዝቅ ይሉለታል። ሊቀ መነኩሴው ለሊ በፈተና ከመቶ ውስጥ 88 እንዳስመዘገበ ይናገራል። ይህም በእድሜው ካሉት አብዛኞቹ ተማሪዎች እየተሻለ ነው። አሁን ሊ በከተማው ውስጥ ወደሚገኝ አዲስ ትምህርት ቤት ሊሄድ ነው። እዚያ በሚቆይበት ጊዜ ለዋና መነኩሴ ቅርብ ከሆነው ታላቅ ሳይንቲስት የተወለዱ ከ3 ቤተሰብ ጋር መኖር አለበት። ልጁ ከተሰናበተ በኋላ አዲስ ሰዎችን ለማግኘት በመደሰት ወደ ከተማው ሄደ። በሚከተለው ትዕይንት ውስጥ በትምህርት ቤት የቴኳንዶ ክለብ አለቃ የሆነውን የ15 ዓመቱን ፌንግን እንተዋወቀዋለን። ሁልጊዜ በታላቅ ወንድሟ የምትደሰተውና በጣም የምትወደው የአራተኛ ክፍል እህቱ ሻንሻን ትባላለች። ላን የትምህርት ቤት የቴኳንዶ ክለብ ስራ አስኪያጅ ናት። እሷ የፌንግ ግጥሚያዎችን ትመረምራለችና ምን የተሻለ ነገር ማድረግ እንደሚችል በቀጣይ ትመክረዋለች። ላን እንዲሁ ለሱ ፍቅር ያላት ትመስላለች። ነገር ግን ስትጠየቅ ትክዳለች። የላን ወንድም ዩ በዓለም ላይ ካሉ ከማንኛውም ነገር መብላትን የሚወድ ሆዳም ልጅ ነው። አራቱም በአንድ ሰፈር ውስጥ የሚኖሩና እርስ በርስ በጣም የተቀራረቡ ናቸው። አንድ ቀን ከሰዓት በኋላ ወንድሟ ዩ መክሰስ ሲመገብ ላን ያለፈውን ቀን የቴኳንዶ ግጥሚያ እንደየሁል ጊዜው እየተነተነች ነበር። የወንድምና እህት አባት ዶክተር ሃን የተባለ ሳይንቲስት ነው። እናታቸው ከጥቂት ዓመታት በፊት ሞታለች። ዶክተር ግን ጊዜውን በስራ ያሳልፋል። የወንበዴዎች ቡድን ፍላጎት ያሳደረበትን ልዩ መሳሪያ እየሰራ ነው። ዶክተር ሃን ልጆቹን ቆይታቸው እንዴት እንደሆነ በስልክ ጠየቃቸው። ሴቷ አባታቸው ከነሱ ጋር ቤት ስለማይቆይ ዘወትር ትበሳጫለች። ዶክተር ሃን በተቻለ ፍጥነት ተመልሶ እንደሚመጣ ቃል ገባላቸውና አሁን ወደ ቤቱ የላከውን የስጦታ ሳጥን እንዲከፍቱ ነገራቸው። እንደ እውነቱ ከሆነ ሳጥኑ ለጋንግ የፈጠረውን ልዩ መሳሪያ የያዘ ነበር። በመነጋገር ላይ ያሉ ሊ በራቸውን አንኳኳና ላን ተቀበለችው። እሱን በማስተናገድ ትጠመዳለችና አባቷ በቪዲዮ ጥሪ ውስጥ በሌላኛው በኩል እየታፈነ እንዳለ አላስተዋለችም። የወንበዴው መሪ ላሪ ዶክተር ሃን አስፈላጊ የሆነውን መሳሪያ እንዲሰጠው አስፈራራው። ዶክተር ሃን እንዲህ አይነት መሳሪያ የለኝም ይላሉ። ሲሰራ ግን የቆየው ልጆቹ ከናታቸው ድምጽ ጋር እንዲገናኙ የሚያስችል የዋን ቴክኖሎጂ ነበር። መሪው ሳምነው ቀርቶ እንዲታፈን አደረገ። የሲሲቲቪ ካሜራ ቀረጻው ሲፈተሽ መሳሪያ ወደ ቤት ተልኮ በልጆቹ እጅ እንዳላወቀ ሁለቱ የላሪ ጀሌዎች ስሊፒ እና ፊስት ምንም ቢሆን መሳሪያውን ለማምጣት ፍቃደኛ ናቸው። እስኪያመጡ ድረስ ዶክተር ሃን ግን ታግቶ ይቆያል። ስሊፒና ፊስት በጣም ጓጉተዋል። ምክንያቱም እንደ ጋንግስተር ሲመደቡ ይህ የመጀመሪያ ስራቸው ነው። ወጣ ገባ ያለ ልብስ ለብሰው እንደ ሰላማዊ ሰው ከላም ቤት ፊት ለፊት ይደርሳሉ። ስሎፒ ሲጨልም ወደ ቤት ለመግባት ይሞክራል። ነገር ግን ፊስት በሚቀጥለው ቀን ልጆቹ ወደ ትምህርት ቤት እስኪሄዱ ድረስ እንዲጠብቁ ይነግረዋል። ይህም በእንዲህ እንዳለ ሊ ከአዲሱ የከተማ አካባቢ ጋር እየተላመደ ነው። ሊላንን ሲመለከት የቴኳንዶ ግጥሚያ በቲቪ እየተመለከተች ነው። በኋላ ዩ የቪዲዮ ጌም ሲጫወት የዕለት ተዕለት የማታ ማሰላሰያውን ለማድረግ ይሞክራል። ሁለቱም እርስ በርሳቸው ይረበሻሉና አብረው በአንድነት ለመቀጠል ይከብዳቸዋል። ግን ብዙም ሳይቆይ የቪዲዮ ጨዋታውን ለሁለት አብረው ይጫወታሉ።
በክፍሏ ውስጥ ላን በአባቷ የተላከውን ሳጥን ከፈተችና በውስጡ የፓንዳ ቁልፍ ቼን አየች። ወንበዴዎች የሚፈልጉት ንብረት እንደሆነ ግን አታውቅም ነበር። አንዴ ቁልፉን ስትጫነው ፓንዳው ላን በድምጽ መተግበሪያ የይለፍ ቃል እንድታስገባ ይጠይቃታል። ሳታውቀው የምን የይለፍ ቃል ብላ ጮኸች። ብዙ ከሞከረች በኋላ ፓንዳው የእናታቸው ድምጽ ያለው ኤዋን መሆኑን ተገነዘበች። በማግስቱ ጠዋት ሊ ከዩና ላን ጋር በመሆን ለመጀመሪያው ትምህርት ቀን ይዘጋጃሉ። ስሎፒና ፊስት ከመኪናቸው ውስጥ ሆነው ይመለከቷቸዋል። ከእይታ ውጭ ሲሆኑ ወዲያውኑ ሰብሮ ለመግባት እያሰቡ ነው። ነገር ግን ስሎፒ ላን የፓንዳ ቁልፍ ሰንሰለቱን በቦርሳዋ ውስጥ እንደሰቀለችው አስተዋለ። እቅዳቸውን ቀይረው ከእርሷ ላይ ሊሰርቁት ወሰኑ። ወደ ትምህርት ቤት በሚወስደው መንገድ ላይ ፌንግና እህቱ ሻንሻንን ተገናኙ። ላን ከሊ ጋር አስተዋወቀችው። ሲያወሩ ስሎፒ በፍጥነት መክፈቻውን ነጥቋቸው ይሄዳል። ሊ ይህንን ያስተውልና ወደሱ ለመድረስ ከፍ ያለ ዝላይና ብዙ የኋላ ግልበጣዎችን ያደርጋል። ፌንግ የተዋጣለት ተዋጊ መሆኑን በማየቱ ተደንቋል። ሁለቱም ደበደቡትና ፓንዳውን ያገኙ። ነገር ግን ስሎፒ ተስፋ አልቆረጠም። ከመጀመሪያው ትምህርቱ አልተማረም። እንደገና ይነጥቃቸዋል። ልጆቹም ብዙ ሳይቆይ ከበው ወደ መንገድ ከመግባቱ በፊት በቆሻሻ መጣያ ውስጥ አስገብተው ያዙት። በትምህርት ቤት ውስጥ ለመጀመሪያ ጊዜ መኖክሴን ሲያዩ የሚደነቁ ጓደኞቹ ላንድ የክፍል ልጅ ሊን ያስተዋውቃል። ማግባት ይቻል እንደሆነና ኩንጉፉን የሚያውቅ እንደሆነ የሚሉ ብዙ ጥያቄዎችን ይጠይቁታል። መምህሯ ግን ጸጥ ያታደርጋቸውና የጉንኩፉ ችሎታውን ለማየት የጂም ጊዜ እንዲጠብቁ ትነግራቸዋለች። በጂም ክፍለ ጊዜ ወቅት አሰልጣኙ በሚቀጥለው ወር ስለሚደረግ የአካል ብቃት ፈተና ያሳውቃቸዋል። ፈተናውን ያላለፉትም በሚቀጥለው ዓመት ትምህርቱን መድገም እንዳለባቸው ይነግራቸዋል። ይሁ ቅርጹ ስለሌለውና በትክክል መራመድ ስለማይችል ተጨነቀ። የመጀመሪያው ስራቸው 100 ሜትሮች መሮጥ ነበር። የሰለጠነው ሊ የክፍል ጓደኞቹ አንድ እንኳን ሳይጨርሱ 2 ዙር ያጠናቅቃል። በመቀጠል ሊ ካላቸው ልዩ ሙያዎች መካከል አንዱ የሆነውን ፑሽ አፕ እንዲያደርግ ይጠየቃል። እሱ ከ100 በላይ ሲያደርግ ሌሎቹ ልጆች 2 ማድረግ አይችሉም። እውነተኛ አቅሙን ለማሳየት በአንድ እጁ ፑሽ አፕ ይሰራ ነበር። ከዚያም ሰውነቱን ቀጥ አድርጎ ሁሉም እስኪመለከቱት ድረስ ይሰራል። ይወዱታል፣ ያመሰግኑታል። ከዚያም ከፍተኛ ዝላዮችን የሚያደርጉበት ጊዜ ደረሰ። ከአንደኛ ደረጃ ትምህርት ቤት ከፍተኛ ዝላዮች የሊ አስገራሚ ነበር። ይሁ ደግሞ ታገለ። ነገር ግን በግንባሩ ወለሉ ላይ ይወድቃል። በዶክተር ሃን ላቦራቶሪ ውስጥ ወሮበላው ላሪ ወንበር ላይ አስሮ በጎልፍ ኳሶች እየመታው ነው። ራሱን ለማዝናናት አዳዲስ ቴክኒኮችን እየተማረበት ነበር። ማታ ላይ ስሎፒና ፊስት ፓንዳውን እየፈለጉ ወደ ቤቱ ገቡ። ሊ ያያቸዋልና እነሱን ለማስፈራራት ከተሞላ አሻንጉሊት ጀርባ ይደብቃል። ጀማሪ ወንጀለኞችን ያስቸግራቸዋል። ነገር ግን ብዙም ሳይቆይ አይተው ሊታገሉት ሞከሩ። ላን ወደ ታች ስትወርድ ወንበዴዎቹ ፓንዳውን ያዙና ካሉበት ሸሹ። ሊም እንደተፈጠረ ይነግራቸዋል። ነገር ግን ወንድሞቹና እህቶቹ እሱ እየቀለደ ነው ብለው ያስባሉ። በሚከተለው ትዕይንት ላይ ስሎፒና ፊስት ባፋቸው የጎልፍ ኳሶችን ይዘው በቤተ ሙከራ ውስጥ ይገኛሉ። በልዩ መሳሪያው ምትክ የፓንዳ እርጥበት ማድረቂያ በአጋጣሚ ሰርቀው ነበር የመጡት። ላሪ የተጠቀሰውን መሳሪያ በ3 ቀን ውስጥ ለደንበኞቹ መሸጥ አለበት። ይህም ትዕግስት እንዲያጣ ያደርገዋል። ስራውን በፍጥነት እንዲያጠናቅቁ ለማስፈራራት ፊስትና ስሎፒን እንደ ጎልፍ ቲዎች ይጠቀማቸዋል። ከትምህርት በኋላ በማግስቱ ፉንግ ከተቃዋሚው ጋር ሲፋለም እየተመለከቱ ነው። ዩና ሻንሻን በቢልቸር ጀርባ ላይ ስለተቀመጡ ስለሁለት አስቀያሚ ልጃገረዶች እያወሩ ነበር። የሚያስጠሉት ልጃገረዶች ስሎፒና ፊስት እንደሆኑ ታወቀ። ፓንዳውን በላን ቦርሳ ላይ ያያሉና እሱን ለማምጣት ትክክለኛውን ጊዜ ይጠባበቃሉ። ሊ ፌንግን ወደ ግጥሚያ እንዲገባለት ተፈታተነውና ሁሉም እሱን ለማየት ወደፊት ለፊት ሄዱ። ከኋላቸው ወረቦላዎች ፓንዳውን ከቦርሳው ላይ ለማንሳት ቢሞክሩም ዊጋቸው ተጣብቆ ግን እንዲታገሉ አደረጋቸው። በኋላም ውጊያው ሲቀጥል ፌንግና ሊ በችሎታ እኩል ሲመጣጠኑ እናያለን። ሁለቱም ተሳታፊዎች እርስ በርስ ለመመታታት ፈቃደኛ ስላልሆኑ በድንገት ስፖርቱ ያበቃል። ወዲያው ሁሉም ዞር ብሎ ሲመለከት በትምህርት ቤት የሴት ልጅ ቀሚስ ውስጥ ስሎፒና ፊስትን ተመለከቱ። ልጆቹ በወንበዴዎች ላይ ጥቃት ይሰነዝራሉ። ነገር ግን 2 ሴት ልጆችን አግተው ከፓንዳ ጋር ይሸሻሉ። ተማሪዎቹ ወደ ርዕሰ መምህሩ ሄደው ፖሊስም ደውለው ጠሩ። ፖሊሶችም የቻሉትን ሁሉ ለማድረግ ቃል ገቡላቸው። ሊ ለተፈጠረው ነገር ራሱን ተጠያቂ ያደርጋል። ምክንያቱም
ፌንግን ለውጊያ ባይገዳደር ኖሮ ላን ትኩረቷን አትከፋፍለውም ነበርና የተቀሩት ቡድኖች እሱን እንደሚረዱትና እንደማይወቅሱት ይነግሩታል። ላሪ በመጨረሻ ፓንዳውን አገኘና በውስጡ ያለውን የብዕር ድራይቭም ተጠቅሞ በኮምፒውተሩ ላይ ፕሮግራሙን ይከፍታል። ሆኖም ግን ለመግባት የይለፍ ቃል ያስፈልገዋል። ላሪ ዶክተር ሃን የይለፍ ቃሉ ምን እንደሆነ ጠየቀው። ነገር ግን ሊነግራቸው ፈቃደኛ አልነበረም። ሁለት ፕሮግራመሮች ኮዱን ለመስበር ቢሞክሩም አንድ ቀን ሙሉ ከሞከሩ በኋላም ስኬታማ አይደሉም። በመጨረሻ ላሪ አእምሮን ማጣት ይጀምራል እና ጭንቀቱ ይጨምራል። ከዚያም የላንን መልእክት በዶክተር ሃን ስልክ ላይ አይቶ እሱን ለመጥለፍ ሊጠቀምባት ወሰነ። ላን ነገ ወደ ልደቷ እንዲመጣ አባቷን ተጠይቀዋለች። ላሪ እንደ ዶክተር ሃን ሆኖ ምላሽ ሰጠና በሰዓቱ እንደሚገኝላት ተናገረ። በማግስቱ ምሽት ላንና ጓደኞቿ ለልደት ቀኗ ድግስ ቤቷ ተሰበሰቡ። ይህ በእንዲህ እንዳለ ፌንግ፣ ዩ፣ ሊና ሻንሻን ስጦታዎቿን ለመግዛት ወደ ገበያ ሄደዋል። ላን ከአባቷ ውጪ ነይ የሚል መልእክት ደረሳት። ነገር ግን ለማጣራት ስትወጣ ታፍና መኪና ውስጥ ትገባለች። በተመሳሳይ ጊዜ ሊና ቡድኑ አዩት። በብስክሌታቸውም ተከታተሉት። የዶክተር ሃን ላቦራቶሪ ውስጥ ደርሰው እሷ መፈለግ ጀመሩ። ትላንት ስምምነቱን መዝጋት ስለነበረባቸው ላሪና የንግድ አጋራቸው ውጥረት ውስጥ ናቸው። ሂደቱን ፈጣን ለማድረግ ላሪ የላን ፊት ላይ ቢላዋ አስቀመጠና ስለ የይለፍ ቃሉ አስገድዶ ጠየቃት። እሷም በተራዋ የምን የይለፍ ቃል ትለዋለችና ፕሮግራሙ በኮምፒውተሩ ላይ ይከፍታል። ውጭ ስሎፒና ፊስት ቦታውን እየጠበቁ ናቸው። ሊና ፌንግ አጠቋቸውና በአጭር ጊዜ ውስጥ አስወጧቸው። ይሁን እንጂ ብዙም ሳይቆይ ላሪ ቀኝ እጅ ከሆነው ብራድሊ ጋር ተፋጠጡ። እሱ ተዋጊ ነው። ስለሆነም ተባብረውም ቢሆን እሱን ለማሸነፍ ይታገላሉ። በቤተ ሙከራ ውስጥ ላሪና ባልደረባው ስምምነቱን እየጨረሱ ነበር። ነገር ግን ዩ መጣና እህቱንና አባቱን በድብቅ ነፃ አስወጣቸው። ሊ እነርሱን ለመርዳት ይመጣልና ወንበዴዎችን እንዲዋጉ ይረዳቸዋል። በግርግር መካከል ላሪ ሻንጣውን ይዞ ወደ ውጭ ሮጠ። ዶክተር ሃን ዩና ላን ሊደበድቡት ቆመዋል። እስከዚያው ድረስ ሊ ከብራድሊ ጋር ለመዋጋት እንደገና ፌንግን ተቀላቀለ። መጀመሪያ ላይ ብዙ ታገሉ። ነገር ግን በመጨረሻም እሱን ማሸነፍና መርታት ይቻላቸዋል። በመጨረሻ ፖሊሶች ቦታው ላይ ደርሰው ዶክተሩን ያድኑታል። በመጨረሻም ትዕይንት ላይ የትምህርት ቤቱ ርዕሰ መምህር ሊንና ዩን በጀግንነታቸው ይሸልማቸዋል። ፊልሙን ከወደዳችሁት ገለጻው ከተመቻችሁ ላይክ እና ኮሜንት እንዳትረሱ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጉንም በፍጹም እንዳትዘነጉ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተ ይሁን። ጃጊሶ ፊልሞች